ስለ ኢፌክቲቭ ኮሚኒኬሽን ሲነሳ ሁለት አይነት ሰዎች ታገኛላችሁ። የመጀመሪያው ግሩፕ በደንብ ግራመርን የሚያቅ ወይም ስትራክቸርን የሚያቅ ቃላቶችን የሚያቅ ሐረጎችን የሚያቅ ሰው ልታገኙ ትችላላችሁ። ነገር ግን ልክ ሊያወራ ሲመጣ ከሰዎች ጋር የመግባባት አቅም አይኖረውም። ሐሳቡን በተደራጀ መልኩ ማውራት አይችልም። ይሄ አንደኛው ሰው። በሁለተኛ ግሩፕ ላይ ደግሞ የምታገኟቸው ሰዎች በጣም ውስን ቃላት፣ በጣም ውስን የግራመር ወይም የሰዋሰው ስትራክቸሮች የሚያውቁ አንዳንድ ጊዜም አክሰንት ያላቸው ሰዎች ሊያጋጥሟቸው ይችላል። ግን ደግሞ ከሰዎች ጋር ሲያወሩ በደንብ ተዝናንቶ ሰዎችን አዝናንቶ በደንብ ተግባብቶ ተዋህዶ ኮኔክሽን ፈጥሮ የሚለያዩ ሰዎች አሉ። ለምን ይመስላችኋል? ቋንቋና ኢፌክቲቭ ኮሚኒኬሽን አንድ አይደሉም ለማለት ነው። እዚህ ጋር ማወቅ ያለባችሁ ማለት ነው። ምን ማለት ነው ወይም ምን እያልክ ነው ልትሉኝ ትችላላችሁ። ቋንቋ የኢፌክቲቭ ኮሚኒኬሽን አንዱ አካል ነው። ስለዚህ እናንተ ሰዎች እንዲረዷችሁ፣ እንዲያስታውሷችሁ፣ እንዲያምኗችሁና ከናንተ ጋር ሲያወሩ ደስ ብሏቸው ተዝናንቶ እንዲያወሯችሁ ከፈለጋችሁ 7 ክህሎቶች ወይም ስኪልስ መልመድ ወይም ቢልድ ማድረግ መገንባት ይጠበቅባቸዋል። በሚገርማቸው ሁኔታ በዛሬ ቪዲዮ እነዚህን 7 ክህሎቶች እንዴትም መጀመሪያ ነግራችኋለሁ፣ ከዛን እንዴት መተግበር እንዳለባችሁ የምነግራችሁ ይሆናል። ዝግጁ ናችሁ? እንጀምር። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። የመጀመሪያው ስኪል ወይም ደግሞ ክህሎት ሐሳባችሁን ማደራጀት መማር አለባችሁ። ምን ማለት ነው? ብዙ ሰዎች ማውራት የሚፈልጉት ነገር ያውቃሉ፣ ግን ልክ ሊያወሩ ሲመጡ በተደራጀ መልኩ ሐሳባቸውን አይወጣምና ያንን የተበላሸውን ነገር ለማስተካከል ሌላ ሐሳቦች እየጨመሩ ሲመጡ ጭራሽ ከነጥቡ እየወጡ ይሄዳሉ። ስለዚህ እናንተ እዚህ ጋር ሐሳባችሁን እንዴት ማደራጀት ትችላላችሁ የሚለውን ነገር ልንገራችሁ። አንድ ፕራክቲካል ሜተድ ልነግራችሁ ወይም ፎርሙላ ማለት ነው። ይህን ፎርሙላ ስሙ ምንድነው? PEE ያዙልኝ። PEE ፒ ለምን ስታንድ ያደርጋል? ፖይንት ይባላል። ፖይንት ወይም ነጥቡ ሐሳቡ ምንድነው? ሁለተኛው E ኤክስፕሌን ወይም ደግሞ ማብራራት ወይም ማብራሪያ ማለት ነው። ከዛን የሶስተኛው E ደግሞ ኤግዛምፕል ወይም ደግሞ ምሳሌ ይሆናል። እነዚህን 3 ነጥቦች በደንብ ይጠቅማችኋል። ለምን ብትሉኝ ሐሳባችሁን ክሊርሊ ለመናገር ይረዳችኋል። ለምን? ፍሬምወርክ ስለሚኖራችሁ፣ ለአይምሯችሁ የሚሰጡት አንድ ፍሬምወርክ ስለሚኖር የምታወሩት ነገር በተደራጀ መልኩ እና ግልጽ በሆነ መልኩ ለአድማጭ ይደርሳል ማለት ነው። የመጀመሪያው ፖይንት እንዳልኳችሁ ፒ ኤክስፕሌን ማለት ዝም ብላችሁ ብዙ ነገሮችን ፖይንት የምትናገሩት ነገር ዝም ብሎ የተዘበራረቀ ሐሳብ ከሚሆን ቀጥታ አንድ ሐሳብ ብቻ ይዛችሁ ያን ሐሳብ አንድን ቃል ወይም አንድን ሐሳብ ይዛችሁ ያን ሐሳብ በአጭር አረፍተ ነገር ተናግራችሁ ከዛ በኋላ ወደ ኤክስፕላኔሽን ወይም ደግሞ ወደ ማብራሪያ ትሄዳላችሁ። ከዛ በኋላ አንድ ምሳሌ ከሐሳቡ ጋር የሚገናኝ አንድ ምሳሌ ትናገራላችሁ። እስኪ ምሳሌ ልንገራችሁ። ለምሳሌ ስለ ንባብ እናውራ። አንድ ሰው ስለ ንባብ ሐሳብ አነሳልኝና ስለ ንባብ ማውራት ፈለግኩኝ እና እንደዚህ ማለት ፈለግኩኝ። ንባብ ከምንድነው የቃላቶች ቶሎ እንዳገኝ ይረዳኛል። ስለዚህ ሐሳቤ እንደዚህ ይገልጸዋለሁ ማለት ነው። ፖይንቱ ቅድም ያልኳችሁ ሐሳቤ እንደዚህ ይገልጻለሁ። በእኔ እምነት ቶሎ ቃላቶች ማወቅ ከፈለክ ንባብ ይጠቅመሃል። ይሄ ፖይንቱ ነው። ተናገርኩኝ፣ ጨረስኩኝ። አሁን ኤክስፕሌን ማድረግ አለብኝ ወይም ደግሞ ማብራራት ያለብኝ ይሄን ያልኩበትን ምክንያት ምንድነው ብዬ መግለጽ አለብኝ። ምክንያቴን አሁን ደግሞ ላስቀምጥላችሁ። ስለዚህ ምን እላለሁ? ምክንያቱም ቃላቶች ከመጽሐፍ ስታነብ ነጣጥለህ ስለማትማራቸው ስለሆነ ነው። አሁን እዚህ ጋር ኤክስፕሌን አደረኩኝ ማለት ነው። አሁን ደግሞ ኤግዛምፕል መስጠት አለብኝ። ከዚሁ ከተናገርኩት ነገር ጋር አንድ ምሳሌ መናገር አለብኝ። ለምሳሌ በባለፈው ጊዜ አንድ መጽሐፍ አንብቤ ብዙ ቃላቶች ተምሬያለሁ፣ አውቄያለሁ፣ ከዛም መጠቀም ጀመርኩኝ። አሁን ሐሳቤ በተደራጀ መልኩ ተናገርኩኝ። መጀመሪያ የተናገርኩት ፖይንቱ ምን ነበረ? ቃላቶችን ማወቅ ከፈለክ ንባብ ይጠቅመሃል። ለምን አለ? ምክንያቱም ነጣጥለህ ቃላቶች እንዳታያቸው ይረዳሃል። ኤክስፕሌን አደረኩኝ ወይም ደግሞ አብራራሁኝ። ከዛ ኤግዛምፕል ሰጠሁኝ። ባለፈው ጊዜ አንድ መጽሐፍ አንብቤ ብዙ ቃላቶች አግኝቼ ከዛ በኋላ ወደ ተግባር ወሰድኳቸው። አሁን ይሄ ስትራክቸር ወይም ይሄንን ፎርሙላ ከተጠቀማችሁ ሐሳባችሁን በተደራጀ መልኩ አወራችሁ ማለት ነው። ይሄ መጀመሪያው ክህሎት ማዳበር የሚገባችሁ አንዱ ክህሎት ነው። ሁለተኛው ክህሎት ወይም ስኪል ጥሩ አድማጭ መሆን አለባችሁ። ብዙ ሰዎች የሚረዱት ነገር ምንድነው? ኮሚኒኬሽን
ስለ ቶኪንግ ወይም ከማውራት ከመናገር ጋር በተገናኘ ይመስለዋል። አይደለም። ትክክለኛው ኮሚኒኬተር የሆነ ሰው ወይም ደግሞ ተግባቦትን በደንብ የገባው ሰው በማድመጥ ውስጥ ምን ያህል ጥቅም እንዳለ ይረዳል። ብዙ ሰዎች ልክ ሊያወሩ ሲፈልጉ መጀመሪያ የሚቀጥለው ነገር ወይም ቀጣይ ማለት ያለብኝ ነገር ምንድነው የሚለው ነገር ነው የሚያስቡት እንጂ ከፊት ለፊቴ ያለውን ሰው እኔን ምን ሊነግረኝ የሞከረ እንደሆነ ብሎ አይጠይቅም። ራሱ ጥድፊያው የት ጋ ነው? ጥድፊያው በቃ ቀጣይ ምን ልበል ብሎ ይጣደፋል። እያዳመጠ አይደል ነበርም ማለት ነው። ግን ሲያዳምጥ በትክክል ካዳመጠ ያን ሰው ምን ይፈልጋል ማለት ነው? ያንን ሰው ለኔ ሊልክልኝ ወይም ሊነግረኝ የፈለገው መልእክት ምንድነው ብሎ በማዳመጥ ውስጥ ያገኘዋል ማለት ነው። እንደ ምሳሌ ልንገራችሁ። አንድን ሰው ስለ ስራ መቀየር ሐሳብ እየነገራችሁ በየጊዜው ስራ ስትቀይር ኮንፊደንት ትሆናለህ ወይም በራስ መተማመን ይጨምራል የሚል ሐሳብ አነሳላችሁ። እናንተ ያዳምጣችሁ ነው። ከዛ በኋላ ልክ ልታወሩ ስትፈልጉ በመጨረሻው ሐሳብ ትነሳላችሁ። ስለዚህ አንተ የምትለው ያለኸው ብላችሁ ነው የምትጀምሩት። ስለዚህ አንተ የምትለው ያለኸው ሰዎች ስራዎችን በብዙ ስራዎች በቀያየሩ ቁጥር ኮንፊደንት ወይም ደግሞ ኮንፊደንስ የመጨመር በራሳቸው መተማመን ነገሩ ይጨምራል እያልክ ነው ብላችሁ ተጀምሩና ከዛን ሐሳባችሁን ታወራላችሁ ማለት ነው። ያኔ ምን ያደርጋችሁ ማለት ነው? እያዳመጣችሁ መሆናችሁ አንድ። ሁለተኛ ደግሞ ከምን ልጀምር ብላችሁ የሚለው ነገር ትታችሁ ከሰውየው ሐሳብ ተነሳችሁ ማውራት የሚችሉበት መንገድ አገኛችሁ። ስለዚህ በየቀኑ ቢያንስ ከሰዎች ጋራ በዙሪያችሁ አንድ ኤክሰርሳይዝ ልስጣችሁና በዙሪያችሁ ያሉ ሰዎች ጋራ ዝም ብላችሁ ለማዳመጥ ሞክሩ። ለማውራት ሳይሆን ለማዳመጥ ዝም ብላችሁ ከዛን ማዳመጡን ብቻ አይደለም ያንን የሚያወራውን አካል እስኪ 3 ፎሎ አፕ ኩዌስችንስ ጠይቋቸው። ፎሎ አፕ ኩዌስችንስ ማለት ከሐሳቡ ጋር የሚገናኙ 3 ተከታታይነት ያላቸው ጥያቄዎች ጠይቋቸው እነዛን ሰዎች። ከዛን የነሱን ነገር ከሰማችሁ በኋላ ነው የናንተን ፖይንት መናገር ሞክሩ። ያኔ ጥሩ አድማጭ ወይም ደግሞ ይሄ ጥሩ አድማጭ ያልኳችሁን ነገር መሆን ትጀምራላችሁ ማለት ነው። ኦኬ፣ ይሄ ሁለተኛው ክህሎት ነው ወይም ስኪል ማለት ነው። ሶስተኛው በተግባር በራስ መተማመን መገንባት ይሰኛል። እዚህ ጋር ሐሳቡ ምን ይመስላችኋል? እኔ ብዙ ሰዎች አጋጥሞኛል። ምን ይላሉ? የማወራው ኮንፊደንት ስሆን ነው ወይም ደግሞ በራሴ ስተማመን ነው ማውራት የሚጀምረው የሚሉ ሰዎች አሉ። ይሄ ትክክል አይደለም። መሆን ያለበት ኮንፊደንስ የሚገነባው ስታወሩ ነው። ምን ይሆናል? ኮንፊደንሳችሁ የሚገነባው። ካላወራችሁ ኮንፊደንስ አይገነባም። ይሄ ግልጽና በተግባር ያየሁት ነገር ነው። ምክንያቱም እያንዳንዱ ኮንቨርሴሽን ወይም እያንዳንዱ ንግግር አይምሯችሁ የሆነ መልእክት እየነገረው ነው። እያንዳንዱ ንግግር ስታወሩ ፕራክቲስ ስታወሩ አይምሯችሁ ይሄ ነገር ኖርማል እየሆነ መጣ ብሎ ይቀጥላል። ግን ሳታወሩ ስትቀሩ ሁልጊዜ አዲስ ነውና ሁልጊዜ የሚያስፈራው ነገር ስለሚሆን ይሸሸዋል። ስለዚህ ኮንፊደንስ ወይም ደግሞ በራሳችሁ መተማመን መገንባት ከፈለጋችሁ በየጊዜው የማውራት አባዙ ሊኖር ይገባል፣ ወይም ሀቢት ሊኖር ይገባል፣ ልማድ ሊኖር ይገባል። ያን ነገር ሲሆን ነው ከዛ በኋላ ለውጥ ወይም በራሳችሁ መተማመን የምትችሉት ማለት ነው። ስለዚህ አንድ ዴይሊ ኤክሰርሳይዝ ልንገራችሁ። ምን ታደርጋላችሁ? በየቀኑ ለ5 ደቂቃ ያህል ስለ አንድ ቶፒክ፣ ስለ አንድ ሐሳብ ዝም ብላችሁ አውሩ። ከራሳችሁ ጋር ሪከርድ እያደረጋችሁ ማለት ነው። ስለ አንድ ሐሳብ ተነስታችሁ ስለ ቁርስ ሊሆን ይችላል፣ ስለ ምግብ ሊሆን ይችላል፣ ስለ አጋጠማቸው ሊሆን ይችላል። ዝም ብላችሁ አውሩ። ታዲያ ስታወሩ አንድ ቃል ልትረሱ ትችላላችሁ፣ ወይም ሐረግ ልትረሱ ትችላላችሁ። አታቁሙ። ዝም ብላችሁ አውሩ ለ5 ደቂቃ። ትክክልም ይሁን አይሁን ብቻ ማውራቱን ተለማመዱት። ያኔ ምን ይፈጠራል ማለት ነው? የማውራቱን ነገር ሲደጋገም ኖርማል የሆነ ይመጣል። ከዛ በኋላ ኮንፊደንስ እየተገነባ ይመጣል ማለት ነው። ይሄ ከኮንፊደንስ ጋር በተገናኘ ነው። ስለዚህ ይህንን እንዴት ክህሎቱን መገንባት እንዳለባችሁ በልማድ የምታደርጋቸው ነገሮች ነገርኳችሁ። 4ኛ ደረጃ ያለው መረጃችን ከመስጠት ይልቅ መረጃን ተርኩ። ይሄ ስቶሪ ቴሊንግ ይባላል በእንግሊዝኛ። ስቶሪ ቴሊንግ ማለት ከአንድን ሐሳብ እንደ መረጃ እገሌ እንደዚህ እንዳደርገው እንደዚህ ከማለት ይልቅ እንደዚህ እኮ አጋጥሞኝ ከዛ እንደዚህ ተፈጥሮ ከዛ እንደዚህ አድርጌ ይሄ ነገር ተፈጠረ ብላችሁ ስታወሩ that's story telling ነው። ስቶሪ ቴሊንግ ኖርማሊ ምን ያደርጋል? ኢሞሽናል እንዲሆን ሰው ያደርጋል በባህሪው ማለት ነው። አንድ ታሪክ ስትሰሙ አይደል በደንብ አድመጣችሁ ብላችሁ እያዳመጣችሁ የምትቆዩት። ለምን? ታሪክም ስለሆነ ትረካል መልመድ አለባችሁ። ዝም ብላችሁ ከማውራት ይልቅ እንደዚሁ በደፈናው ከማለት ይልቅ ለምሳሌ ልምምድ አስፈላጊ ነው ከማለት ይልቅ ይገርምሃል፣ የሆነ ጊዜ ላይ እኮ ቋንቋውን ለመመድ ፈልጌ ከዛ በኋላ
አንድ መጽሐፍ ገዛሁኝ። ያንን መጽሐፍ ከገዛው ውስጥ ያገኘሁት መረጃ በጣም ገራሚ ነበር። ከዛም በየቀኑ አዲስ ቃላቶች እያየው ነበረ። የሚገርምህ በሁለት ወሩ ያን መጽሐፍ ተለማምጬው ከሰው ጋር ማውራት ጀመርኩኝ። ያንን ታሪክ አንድ ሰው አይረሳው። ለምን ታሪክን ተርካችሁ ነው ያወራችሁት እንጂ እንደ ኢምፖርታንት መረጃ ወይም እንደ አንድ ደረቅ መረጃ ተናግራችሁ አላለፋችሁም። በታሪክ መልኩ ስትናገሩ ያጋጠማችሁን የተሰማችሁን ስሜት ስታወሩ ምን ሆነ ማለት ነው አይረሳም በቀላሉ። ስለዚህ ከዛ ሰው ጋር ያለውን ኮሚኒኬሽን ወይም ከምታወሩት ሰው ተግባቦቱ እየጠነከረ ይመጣል ማለት ነው። ይሄ አራተኛው ተግባር ነው። ማድረግ የምትችሉት አንድ ነገር በዚህ አጋጣሚ ልንገራችሁና እንደ ፕራክቲስ የምታደርጉት እንደ ኤክሰርሳይዝ የምታደርጉት ነገር ነው። ስለዚህ በየቀኑ ማታ ልክ ያጋጠማችሁን ነገር ቀን ውስጥ ያጋጠማችሁን ነገር ማታ ቤት ስትገቡ ያጋጠማችሁ ነገር አለ ብለን እናስብ። ያንን ነገር ይዛችሁ ለራሳችሁ ምን እንዳጋጠማችሁ ለራሳችሁ ተናገሩ። እንዲህ ያጋጥሞኝ ልክ በትረካ መልኩ ተናግራችሁ ማለት ነው። ከዛን ምን እንደተሰማችሁ ትናገራላችሁ። ከዛ በኋላ ከዛው ሁኔታ ውስጥ ደግሞ ምን እንደተማራችሁ ለራሳችሁ ተናገሩ። ስለዚህ ምን እንዳጋጠማችሁ ምን እንዲሰማ ያ ነገር የተፈጠረውን ነገር ምን እንዲሰማችሁ አድርጓል። ከዛ በሶስተኛ ደረጃ ደግሞ ምን ተማራችሁ ከዛ ጉዳይ። በየቀኑ ማታ ስትገቡ እስኪ ለራሳችሁ ሪከርድ አድርጉት። ከዛ ያንን ትረካን የለመዳችሁ መጣችሁ ማለት ነው። እየተረካችሁ ትሄዳላችሁ። ይሄ አራተኛው ነው። አምስተኛው አካላዊ ቋንቋን አሻሽሉ ይባላል። እዚህ ጋር ስኪሉ ማለት ነው ወይም ክህሎቱ ምን ማለት ነው? ስናወራ በምላስ ብቻ ሊመስል ይችላል፣ ግን አይደለም። ትክክለኛው ኮሚኒኬሽን ወይም ትክክለኛው ተግባቦት እንዲፈጠር ከፈለጋችሁ በሰውነታችን የምናደርገውን እንቅስቃሴ በሙሉ ራሱን የቻለ የኮሚኒኬሽን አንዱ አካል ነው። ኤፌክቲቭ ኮሚኒኬሽን እንዲፈጠር ሰውነታችን መንቀሳቀስ አለበት። የአይን ለምሳሌ ሰውን እያየን ስናወራ አንዱ ራሱን የቻለ የኤፌክቲቭ ኮሚኒኬሽን አንዱ አካል። በእጃችን እንደዚህ ስናወራ ስንገልጽ ሐሳባችን አሁንም አንዱ የኮሚኒኬሽን አካል ነው። ተጨናንቀን ስንቀመጥ እንደዚህ አሁንም አንዱ የኮሚኒኬሽን አካል ነው። ስለዚህ የቦዲ ላንጉዌጅ ወይም ደግሞ የሰውነታችን አካላዊ ቋንቋ ያስፈልጋል፣ መልመድ አለባችሁ። ማትጠቀሙት ከሆነ የግድ መጠቀም አለባችሁ። ስለዚህ ልክ ከማውራታችሁ በፊት ቀጥ ብላችሁ እስኪ መቆም ጀምሩ፣ ሞክሩ፣ እስኪ ፕራክቲስ አድርጉት። እሱ ሁለተኛው ይሄ የትከሻችሁ እንደዚህ የሚል ከሆነ እስኪ ረጋ አድርጋችሁ እስኪ ሪላክስ አድርጉት። በሶስተኛ ደግሞ ዝም ብላችሁ ስታወሩ እስኪ ስማይል ፈገግ ብላችሁ አውሩ። ከሰዎች ጋር ስታወሩ ደግሞ አይ ኮንታክት ይኑራችሁ። እንደዚህ ፊት ለፊት የተያያችሁ አትሽሹ። የሰውን አይን ቀጥታ እየተመለከታችሁ አውሩ። ይህንንም በአካላችሁ እያወራችሁ ወይም ኮሚኒኬሽን እየፈጠራችሁ እንደሆነ በዛው ማሳየት ትችላላችሁ። ሌላው ስታወሩ ቀስ ብላችሁ አውሩ። የሚያጣድፋችሁ ነገር የለም። ይሄ አንዱ የምታደርጉት ተግባር ነው ማለት ነው። ይህንን ምናልባት ኤክሰርሳይዝ ልስጣችሁ። ቤት ስትገቡ አሁንም መስታወት ፊት ለፊት ቁማችሁ ቀደም ብዬ የነገርኳችሁን ተግባራት በሰውነታችሁ የምታደርጓቸውን ተግባራት ራሳችሁን ያያችሁ ሰውነታችሁን ያንቀሳቀሳችሁ ስለ አንድ ቶፒክ ለ5 ደቂቃ ብቻ ማውራት ጀምሩ። ከዛን ምን ሰውነታችሁ ላይ ሪላክሴሽን አለ ወይ ጭንቀት አለ ወይ ቢኖርም እንኳን ቀስ በቀስ እየጠፋ ይመጣል። የመጀመሪያ ቀን ሊከብዳችሁ ይችላል። ሁለተኛው ቀን እየቀለለ ይመጣል። ይሄንን ከነ ፊታችሁ ገጽታ እንዲም ሐዘንም ካለ የሐዘን ስሜት የሚገልጽ የፊት ገጽታ የደስታን የሚገልጽ ደግሞ እንደዚሁ። ስለዚህ የሰውነታችሁ የፊታችሁ የእጃችሁ የአካላችሁ በሙሉ እንቅስቃሴ በመስታወት ፊት ለፊት እንድታዩት ነው የምፈልገው። ያኔ ምን ሆነ ማለት ነው? የቦዲ ላንጉዌጅ ወይም አካላዊ ቋንቋ እየተላመዳችሁ ነው ማለት ነው። ምክንያቱም ኮሚኒኬሽን ቋንቋው ብቻ የምታወሩት ነገር ብቻ ሳይሆን ሰውነታችሁም የሚያደርገውን ነገር በሙሉ እሱም የሚልከው መልእክት ስላለ በጣም አስፈላጊ ነው። ስድስተኛ ተግባር ወይም ክህሎት መልመድ ያለባችሁ ክህሎት ቃላቶች በተናጠል ሳይሆን በስብስብ ማወቅ ይጠበቅባቸዋል። ብዙ ሰዎች የሚቸገሩት እዚህ ጋር ነው። ቃላቶች ነጣጥሎ አንድን ቃል ብቻ ተምሮ ከዛ በኋላ ቋንቋውን የቻለ ይመስላል። አይደለም። ቃላቶች ተናጣጥሎ ሳይሆን ከሚመጡት ሐሳብ ጋራ በየጊዜው ሊለያይ ወይም ደግሞ ሐሳባቸውን ሊቀየር ሚኒንጉ ወይም ትርጉሙ ሊለወጥ ስለሚችል ከተለያዩ ነገሮች ጋራ ሲገቡ ወይም ከተለያዩ አረፍተ ነገሮች ውስጥ ሲካተቱ ምን ትርጉም አላቸው ብላችሁ ብታዩ ይሻላል። ለዚህ ነው ንባብን የምደግፈው። ለዛ ነው መጽሐፍ ውስጥ ስታነቡ አንድን ቃል ልታገኙ ትችላላችሁ፣ ግን አንዱን አረፍተ ነገር ስታነቡት ሙሉ በሙሉ ያንን ቃል ምን እንደሆነ ሳታውቁት ልትረዱት ትችላላችሁ። ቃሉን እኮ ላታውቁት ትችላላችሁ፣ ግን ሐሳቡን ብቻ ስለተረዳችሁ ያንን ቃል ምን እንደሆነ ልትረዱ ትችላላችሁ። ስለዚህ በዛ መልኩ ነው ማወቅ የምትችሉት ወይም ፕራክቲስ የምታደርጉት። ስለዚህ በየቀኑ እንደዚሁ ራንደም
የምትወዳቸው መጽሐፎች ገብታችሁ ስታነቡ እዛ ውስጥ ቃላቶችን ማታቋቸውን ቃላቶች ካጋጥሟችሁ እስኪ መጀመሪያ አረፍተ ነገሩን ሙሉ አረፍተ ነገሩን ተመልከቱት። ኮንቴክስቱ ምንድነው ሐሳቡ ምንድነው ብላችሁ ከተረዳችሁ በኋላ ያንን ቃል ልትረዱት ትችላላችሁ። እሱን ደግሞ መላመድ አሁንም በንባብ የሚመጣ ነገር ነው ማለት ነው። ሰባተኛው ክህሎት መተግበር ያለባችሁ ወይም ቢልድ ማድረግ ያለባችሁ ቋንቋ ብቻ ሳይሆን ተግባቦትን መለማመድ። ስለዚህ ብዙ ሰዎች የሚያደርጉት ቋንቋ ለመማር ግራመር ማንበብ ወይም ደግሞ ግራመር ማወቅ፣ ቃላቶችን ማስታወስ ወይም መሸምደድ፣ አሊያም ደግሞ ቪዲዮዎችን ብቻ በመመልከት መጽሐፎችን ብቻ በማንበብ ኮሚኒኬሽን የሚፈጠር ይመስላችኋል? ኢፌክቲቭ ኮሚኒኬተር ይሆናሉ ብሎ ሊያስቡ ይችላሉ። አይደለም፣ እንደዛ አይሆን። ስለዚህ ማድረግ ያለባችሁ ፕራክቲካል ነገሮች በየሳምንቱ ስለ አንድ ኮሚኒኬሽን ሐሳብ ስለ አንድ ነጥብ በኮሚኒኬሽን መልኩ ማውራት። ለምሳሌ አንድ ሰኞ ስለ አንድ ሙቪ አንድ የተመለከታችሁት ሙቪ አለ። ያን ሙቪ እስኪ ኤክስፕሌን አድርጉት ወይም አብራሩት። ስለዚህ ያኔ ምን እያተለማመዳችሁ ነው ማለት ነው? አንድን ሐሳብ እንዴት ማብራራት እችላለሁ ብላችሁ ትለማመዳላችሁ። ማክሰኞ የሆነ ትዝታ የትዝ የሚላችሁ ነገር ካለ ያንን ነገር ደግሞ እስኪ ዝም ብላችሁ ስለዛ ጉዳይ ላይ ማውራትን ዲስክራይብ አድርጉት። ያንን ስሜት የሚሰማችሁን ትዝታ የሚሰማችሁን ስሜት ከትዝታው ጋር በተገናኘ የሚሰማችሁን ስሜት እስኪ ዝም ብላችሁ ለመግለጽ ሞክሩ። ይሄ ማክሰኞ ነው። ሮብ አንድን ሰው የምትወዱት ሬስቶራንት መጥቶ እንዲበላ እስኪ ገፋፉት። ስለዚህ ምን ያደርጋችሁ ማለት ፐርሱዌሽን የሚባል አለ፣ ወይም ደግሞ መገፋፋት። አንድን ሰው አንድ ነገር እንዲያደርግ እንዴት ልገፋፋው እችላለሁ? አሁንም አንዱ የኮሚኒኬሽን አካል እሱ ስለሆነ ማለት ነው። ይሄ በሮብ ታርጉታላችሁ። ሐሙስ አንድ ያጋጠማችሁ የራሳችሁ ታሪክ ሆኖ ያንን ታሪክ መተረክ ለአንድ ሰው ያጋጠማችሁ በልጅነታችሁ ሊሆን ይችላል፣ በህፃንነታችሁ ሊሆን ይችላል፣ ወይም ደግሞ በወጣትነታችሁ ሊሆን ይችላል። ያንን ታሪክ እስኪ ለአንድ ሰው ተናገሩ። ያንን ነገር ስትናገሩ እንዴት ተናገራችሁ? ስለዚህ አሁን ስቶሪ ቴል የተማራችሁ ነው ማለት ነው። ምን ሆነ ማለት ነው? ይሄ በሐሙስ ማለት ነው። አርብ ደግሞ አንድ ሲምፕል ኮንሰፕት ስለ አንድ ጉዳይ ሲምፕል ኮንሰፕት ያንን ነገር እስኪ ቲች አድርጉ ወይም ደግሞ አስተምሩ። ስለዚህ ምን አደረጋችሁ ማለት ነው? አንድን ሐሳብ ሌላ ሰው ማስተማር እንዴት እችላለሁ ብላችሁ ደግሞ አንዱን በአርብ ዕለት ትማራላችሁ ማለት ነው። ቅዳሜ ደግሞ እስኪ ዲቤት አድርጉ። አንድን ቶፒክ አንስታችሁ ስለ አንድ ሐሳብ ክርክር ፍጠሩ ከአንድ ሰው ጋር። ስለዚህ ጉዳይ ላይ ተከራከሩ፣ ስለ አንድ ጉዳይ ማለት ነው። ስለዚህ እያንዳንዱ ቀን ምን እያደረጋችሁ ነው ማለት ነው? የተለያየ ሐሳብ እያደረጋችሁ ነው። መከራከር እንዴት እንደሆነ፣ መገፋፋት እንዴት እንደሆነ፣ አንድ ነገር እንዲደረግ ማለት ነው። ስቶሪ ቴል ወይም መተረክ እንዴት እንደሆነ፣ አንድን ታሪክ እንዴት ማውራት እንደሚችሉ፣ አንድን የተሰማችሁን ነገር እንዴት መግለጽ እንደሚችሉ እየተለማመዳችሁ በእያንዳንዱ ቀን አንድን ቶፒክ ይዛችሁ በነገርኳችሁ መሰረት ብትሄዱ ምን ተለማመዳችሁ ማለት ነው? ኮሚኒኬሽን እየተለማመዳችሁ ነው። ቋንቋውን ብቻ ሳይሆን ኮሚኒኬሽን የሚለውን ነገር እየተለማመዳችሁ እየተገበራችሁ ነው። ከዛ በኋላ ምን ሆነ ማለት ነው? ቋንቋውን ብቻ ይዛችሁ ኮሚኒኬሽን ላይ ዜሮ ከሆናችሁ ስለማይሆን ቋንቋም ችላችሁ ኮሚኒኬሽን ላይ ጎበዝ ሆናችሁ ከሰዎች ጋር ተግባቦትን ፈጥራችሁ ስኬታማ በሆነ መልኩ ሐሳባችሁን ማድረስ ትችላላችሁ ማለት ነው። የዛሬ ቪዲዮ ከተመቻችሁ ላይካችሁ እንዳይለየን፣ ሰብስክራይብ ካላደረጋችሁ ደግሞ የዚህ ቻናል ቤተሰብ እንድትሆኑ በዚሁ አጋጣሚ በትህትና እጠይቃችኋለሁ። ለምን ይህንን ስታደርጉ ለኛ በጣም ብዙ ድጋፍ እያደረጋችሁልን እንደሆነ ነው እኛ የምናምነው። ስለዚህ ለእናንተ ቀላል ሆኖ ግን ለኛ በጣም ምን ያህል ለወደፊት እንድንገፋ የተሻለ ነገር እንድናደርግ የሚረዳን ስለሚሆን እናንተም በዚሁ ድጋፋችሁ እንድታሳዩ እንፈልጋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።